ሰላም ጤና ይስጥልን ውድ የዚህ ቪዲዮ ተከታታዮች። በዚህ ቪዲዮ መሰራው ለምሳሌ በዚህ ዳታ ውስጥ ፕሮግራም አድርገን ሊሆን ይችላል ማትላብ ኦር በሆነ ፕሮግራም አድርገን፣ ነገር ግን ፕሮግራማችን ላይ ያለው ሁለት ዳሽ ቢሆን አሁን ለምሳሌ በዚህ ሁለቱ በፋይል ኔሙና በነምበሩ መካከል ሁለት ዳሽ ብቻ ነው ያለው፣ እዚህ ግን 3 ዳሽ ነው ያለው። ስለዚህ እንዴት አድርገን ነው ይሄን ሪኔም እናደርገው? ይሄን ሁሉ ቁጭ ብለን ሪኔም ስናደርግ አንውልም፣ በጣም ብዙ ዳታ ነው። ስለዚህ ይሄን እንዴት አድርገን ባንዴ ሪኔም እንደምናደርግ አሳያለሁ ማለት ነው። ስለዚህ ምን እናደርጋለን? ፋይሉን ፎልደሩን ከከፈትን በኋላ ራይት ክሊክ እናደርጋለን በሊንኩ ላይ። ከዛ ኮማንድ ሲኤምዲ እንጽፋለን ማለት ነው። ኮማንድ ስንጽፍ ኮማንዳችን እዚህ ዊንዶ ላይ ተከፈተ ማለት ነው። ልክ ይሄንን ኮማንድ ስጽፍ ዳይሬክተሪውን ያመጣል። ምን አደርጋለሁ? ዳይሬክተሪ ዲአር ስፔስ ከዛችኛው ምልክት ቢ፣ ይሄንን ስጽፍ ፎልደር ሁሉንም ፎልደር ውስጥ ያለውን ዝርዝር ያመጣልኛል ማለት ነው፣ እንዳለ ያመጣልኛል። ስለዚህ እዚህ ጋር እንደምታዩት በጣም ብዙ ነው ያለው። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለብን አሁን ለምሳሌ ይሄኛው አይነት ዳታ ሜዥር የሚለው ሁለት ብቻ ነው ያለው። ስለዚህ አፌክትድ ይደረጋል ማለት ነው። አንዱን ብንቀንስ የዚህም አንዱ ይቀነሳል። ስለዚህ ያንን እንዴት አድርገን እንደምናስተካክለው ወይ ይሄንን ከታርጉ ማውጣት ነው መጀመሪያ ከዚህ ውስጥ፣ አዘርዋይስ ደግሞ ያለው አማራጭ ያ ነገሩ ላይ ምንም አፌክት ሊያደርግ ይችላል። ምክንያቱም ሶስቱን ስለምንጠቀም እስቲ እናያለን አንድ ላይ። ስለዚህ ምን እናደርጋለን? ይሄንን ወደ ኤክሴል ፋይል እንወስዳለን። የተዘጋጀ ቴምፕሌት ኤክሴል ፋይል አለ። ዘን ምን አደርጋለሁ? ኮፒ አደርጋለሁ። እኛን ፋይሎቹን በሙሉ ኮፒ አደርጋለሁ። እዚህ ጋር ያሉትን በሙሉ ከዚህ ጀምርና ፋይሎቹን በሙሉ ኮፒ አደርጋለሁ። ሶሪ ኮንትሮል ሲ ነው የማደርገው። ኮፒ እዚህ ጋር ሰፖርት ስለማያደርግ ኮንትሮል ሲ አደርጋለሁ። ኮንትሮል ሲ ዘን እዚህ ጋር መጥቼ ፔስት አደርጋለሁ። አይ ቲንክ ሁሉም ፔስት ይደረጋል ማለት። ምን አደርጋለሁ? ከዛ በኋላ እቺኛው 3 ያው ወርድ ላይ የምናውቀውን እዚህ ጋር መጣና ፋይንድ ሪፕሌስ የሚላል ሪፕሌስ የማደርገው ምንድነው? እዚህ ጋር 3 ዳሽ 1 2 3 ዳሽን በ2 ዳሽ ነው ሪፕሌስ የማደርገው። ከዛ ሲስተሙ ሪፕሌስ ኦል ስል ወደ 179 ሪፕሌስ አድርጓል። ኦኬ ሪፕሌስ አደረገ። ይሄንን ያ ሜዥር አልተነካም፣ ሁሉም ሆነ። ይሄንን ኮፒ ላድርጎ ዝም ብዬ ይሄን ኮፒ ያደርጋለሁ። እዚህ ጋር ፔስት አረኩት፣ ጄነሬት አደረገልኝ። ግን እቺኛ ኦሪጂናሏን በኦልድ ፋይሏን በኦሪጂናሏ መተካት አለብኝ። ስለዚህ እንደዚህ ወደዚህ መለስና ይሄንን ኦሪጂናል እንደገና ኮፒ አድርጌ ፔስት ማድረግ አለብኝ ማለት ነው። ኮንትሮል ኮፒ። ስለዚህ ይሄንን ሴሌክት አድርጌ ፔስት አደርጋለሁ። ልክ ይሄ ኦሪጂናል ነው አያችሁ፣ 3 ዶት ይሄ 2 ዶት ሆነ። ስለዚህ ይሄንን ጄነሬት ያደርግልኛል። እቺኛው ጄነሬት የተደረገችው ይሄንን ፋይል በዚህ ሪፕሌስ አድርግ ነው የሚለው ሬን ምናምን ሪፕሌስ ሪኔም አድርግ ነውና፣ ስለዚህ ይሄንን ምን አደርጋለሁ? ኮፒ አደርጋለሁ። ይሄን ኮፒ ያደረኩት ኮንትሮል ሲ ዘን አሁን ኮማንዳችን ጋር እንሄድና ኮማንዱ ጋር ሄደን እዚህ ጋር ፔስት እናደርጋለን። ፔስት ኤኒዌይ ይላል። ፔስት ኤኒዌይ እንላለን። ዘን ይሄን ስናደርግ አደርገን ይሄ ሲጨርስ ዊንዶውን እንዘጋለን። ዘን አሁን ተመልሰን ወደ ፋይላችን ብንሄድ ፋይሉ ሪኔም ተደርጓል። ያያችሁ ቅድም 3 ነጥብ የነበረው 2 ነጥብ ሆነ። ስለዚህ ኢዚሊ ይሄን ሁሉ
ሪኔም አረኩና ጨረስኩ ማለት ነው በአጭር ጊዜ ውስጥ። ስለዚህ ይሄንን ኤክሴሉን እዚሁ ቪዲዮ ሊንክ አስቀምጣለሁ። በዚህ ወይ ፋይል ሪኔም ማድረግ ይቻላል ማለት ነው። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ። ቻው።